ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ አዳዲስ መረጃዎችን ይዤ መጥቻለሁ። ኮሎኔሉ ዋና አጃቢ ወደ ፋኖ ተቀላቅሏል። በተመለከተ በጎንደር ቀጠና ከተሰሙ መረጃዎች መካከል በርካታ ቁጥር ያላቸው የሚሊሻ አባላት ከነሙሉ ትጥቃቸው ወደ ፋኖ ተቀላቅለዋል። በአካባቢ ብልጽግና አስተዳደር ላይ ከፍተኛ ድንጋጤ ተፈጥሯል ይላል መረጃው። በሌላ በኩል በደብረ ታቦር ቀጠና በስማዳ በጋይንት በስቴና በጉና ቀጠናዎች ወታደራዊ ስምሪት እየመራ የሚገኘው ዋናው ኮሎኔል አጃቢ ዛሬ ወደ ፋኖ ተቀላቅሏል። እንግዲህ ስለዚህ ኮሎኔል ተደጋጋሚ መረጃዎችን ሰምታችኋል። ዛሬ ልዩ አጃቢው ወደ ፋኖ ተቀላቅሏል። መረጃዎችን በዝርዝር ለመመልከት ያህል በስማዳ ወረዳ የአድማ ብተና አባላት ከነሙሉ ትጥቃቸው ሰኔ 3 2018 ዓ.ም ወደ ፋኖ ተቀላቅለዋል። በተመሳሳይ ዛሬ ሰኔ 4 2018 ዓ.ም የኮሎኔል አለሜ ዋና አጃቢ ወደ ፋኖ ተቀላቅሏል። በጋይንት ቀጠና እና በደባርቅ ቀጠናም እንደዚሁ በርካታ ቁጥር ያላቸው ሚሊሻዎች ወደ ፋኖ ተቀላቅለዋል። በተለይ በደባርቅ ቁጥራቸው 29 የሚደርሱ የሚሊሻ አባላት ወደ ፋኖ ተቀላቅለዋል። ይሄ ከፍተኛ ቁጥር ነው በአንድ ወረዳ። ይሄ ለወረዳው አስደንጋጭ መረጃ እንደሆነ የመረጃ ምንጮች ገልጸዋል። ይህን ያህል ሰው ቁጥር የሚሊሻ ኃይል በአንድ ቀን ወደ ፋኖ ሲቀላቀል በቅርብ ጊዜ ከፍተኛ ቁጥር ነው፣ በአንድ ቀንና በአንድ ግዳጅና በአንድ ወረዳ። ይህም እንግዲህ በተመለከተ ዘግየት ብለው ወደ 35 ይደርሳሉ የሚሉ መረጃዎች ወጥተዋል። ያሁኑ እንግዲህ ቁጥሩ አይደለም ጉዳዩ። በዚህ ልክ የሚሊሻ አባል ወደ ፋኖ ሲቀላቀል በአካባቢው የጸጥታ የፖለቲካ አስተዳደር ላይ ምን ያክል መናጋትና እንዲሁም ደግሞ አደጋ እንደሚፈጠር መገመት ቀላል ነው። ይህን ያክል የሚሊሻ ቁጥር ወደ ፋኖ ተቀላቅሏል። ዛሬ በሌላ በኩል በአንጻሩ የብልጽግና ሚዲያዎች እጅ የሰጡ ፋኖችን የስልጠና የወሰዱ ተሐድሶ የወሰዱ በሚል ፎቶዎችን በብዛት በተሽከርካሪዎች እያሳዩ ነበር። አንዳንዶቹ እንግዲህ የከተማ ነዋሪዎች እንዳጀቡ በተሽከርካሪ ላይ እንዲወጡ ከተደረጉ በኋላ የድምቀት እንዲኖረው ተደርጓል ተብሏል። ይህ እንግዲህ በተለይ 30 የሚሆኑ የሚሊሻ አባላት ወደ ፋኖ መቀላቀል በደባርቅ ቀጠና በአካባቢው የብልጽግና የፖለቲካና የጸጥታ አስተዳደር ላይ ከፍተኛ አደጋ እንደደረሰ የሚያሳይ ነው ተብሏል። ደንቢያን በተመሳሳይ 8 የሚሊሻ አባላት መቀላቀላቸው ዛሬ ተሰምቷል። በወለጋ ስምሪት ላይ የሚገኙ የመከላከያ አመራሮች ከግዳጅና ስምሪት ጋር በተያያዘ ለሁለት መከፈላቸው ነው የተሰማው። አንድ የሻምበል አመራር በዚህ መከፈልና በተነሳው ውዝግብ ምክንያት ረግጦ ሊወጣ ሲል በተተኮሰ ጥይት ተገድሏል። ሌላ አንድ የሻምበል አመራርና አጃቢዎቹ እንዲሁ ደግሞ የመድፍና የሞተራይዝ ክፍል አስተባባሪ ሻምበል አዛዥ እንደዚሁ ወጥተዋል። ወደየት እንደሄዱ አልታወቀም። ምናልባት በአካባቢው ካሉ ወጣቶች ጋር ተቀላቅለው ሊሆን ይችላል። ይህ የሆነው በወለጋ በተለይ ኪረሙ ወረዳ እና ጊዳያና ወረዳ አካባቢዎች ነው። በኪረሙ ወረዳ መከላከያ ስብሰባ ባደረገበት ወቅት ቀደም ብሎ የአካባቢው የብልጽግና የኦህዴድ ባለስልጣናት ዘመቻዎችን በተመለከተ ለመከላከያ የሚሰጧቸው መረጃዎች ላይ ነው ይሄ አለመግባባት የተፈጠረው። የአካባቢው የኦህዴድ ብልጽግና ባለስልጣናት ኪረሙ ወረዳና ጊዳያና ወረዳ ምንም ሰላማዊ የሚባል ነዋሪ የለም፣ በጅምላ እርምጃ ይወሰድ በሚል ያቀረቡትን የዘመቻ ጥያቄ ተከትሎ ይህን እርምጃ እንወስድም በሚል እንግዲህ በመከላከያ መካከል በሲቪሊያን ላይ አንተኩስም በሚል ነው እንግዲህ የተነሳው። የአካባቢው የ80-90% ኪረሙ ወረዳ በተለይ እንግዲህ አማራ የሚኖርበት ነው። በዚህ አማራ የለም ጽንፈኛ ነው በሙሉ እርምጃ ይወሰድ የሚለው ጉዳይ ነው ለዚህ ለወታደሮች መከፋፈልና ለሞት ያበቃው ጉዳይ። የመከላከያ አመራሮች መከፋፈልን ተከትሎ እንግዲህ በዚህ ወረዳ 90% አማራ በሚኖርበት አካባቢ አማራ የለም፣ ንጹሐንም የሉም፣ እነሱ ጽንፈኞች ናቸው፣ ሙሉ ኦፕሬሽን ይደረግ የሚለው ይሄ አጀንዳ ለወታደሮቹ መከፋፈልና ለሞት አብቅቷቸዋል ነው የተባለው። ወደ ሳውዲ አረቢያ እንደዚሁ በሳውዲ አረቢያ ደግሞ ኢትዮጵያን በስቅላት መቀጣታቸውን የሚገልጽ መረጃ ቢቢሲ ይዞ ወጥቷል። ይህንን መረጃ መሰራጨቱን ተከትሎ ውጭ ጉዳይ ሚኒስትር ደግሞ ለዚህ ተከላካይነት ያለው የሚመስል መረጃ ከ1513 በላይ ኢትዮጵያውያን በእስር ላይ የሚገኙ ሳውዲ አረቢያ ውጭ ጉዳይ ሚኒስትር በዲፕሎማሲ እንዲፈቱ አድርጓል ይላል። እንግዲህ ቢቢሲ ዘገባ በሞት ቅጣት ተቀጡ የሚለው አገር የላቸውም ወይ መንግስት የላቸውም ወይ ዲፕሎማሲ አይሰራም ወይ እንዴት ይሆናል የሚለው የህዝብ ቁጣ ከመነሳቱና ዜናው ከመሰራጨቱ በፊት ውጭ ጉዳይ ደግሞ ይህን አድርጋለሁ ብሏል። ኢዜማ መግለጫ አውጥቷል። የኢዜማ መግለጫ እንግዲህ አንዳንዶቹ ጉዳዮች ያው ከብልጽግና ቅርበትና በትብብር የሚሰራ አንዳንዴ የአንድ ሳንቲም ሁለት ገጽታ እንደመሆናቸው መጠን የሚወጡት መግለጫዎች በውልና በትክክል መታየት ያለባቸው ናቸው። ህወሓትን በተመለከተ ኢዜማ መግለጫ አውጥቷል። የህወሓት አዲስ አዋጅ ባለፈው ያወጣውን አዋጅና የጦርነት ዝግጅት በተመለከተ ህወሓት ነቀፋ አቅርቧል። ህወሓት ሰሞኑን የህወሓት ያወጣውን ግልጽ አዋጅ የጦርነት አዋጅ አዲስ የእልቂት አዋጅ ሲል ኢዜማ ጠርቶታል። አዋጁ የተካተቱ አስገዳጅ ወታደራዊ ምልመላና ከባድ ቅጣቶች በትግራይ ህዝብ ዘንድ ለጦርነት ፍላጎት
አለመኖሩን የሚያሳዩና እምቢተኝነት መኖሩን በግልጽ ያሳያሉ ብሏል ኢዜማ። አዋጁ በትግራይ ውስጥ የተለየና ተቃዋሚዎች ድምጾች እንዳይሰሙ ለማፈን የታለመ ነው ሲልም ገልጾታል። የፕሪቶሪያው ስምምነትን ማደናቀፍ ህወሓት የፕሪቶሪያው ሰላም ስምምነት በተግባር ለመተርጎም ዳተኝነት እያሳየ ነው ብሏል ኢዜማ። ሀገራዊ ምክክር ኮሚሽኑ 2018 ምርጫ በትግራይ ክልል እንዳይካሄድ ማድረግ፣ የተፈናቃዮችን በእገታ መጠቀም የህወሓት ወንጀሎች ሲል ኢዜማ ጠርቷቸዋል። እንግዲህ ይህን በተመለከተ ችግሮች በውይይት መፈታት አለባቸው ካለ በኋላ ህወሓት በፈቃደኛ ባለመሆኑ መንግስት በሌሎች በህዝብ ላይ ጉዳት በማያደርስ መልኩ በህገወጥ ቡድኑ ላይ ብቻ ያነጣጠረ እርምጃ እንዲወስድ ኢዜማ እንደዚሁ በመግለጫው አሳስቧል። ይህ ጉዳይ ነው እንግዲህ በቀላሉ የማይታየው። እርግጥ ከላይ እነ አብይና እነ ደብረጽዮን ወደ ጠረጴዛ ለመምጣት በኦባሳንጆ አማካኝነት ዛሬ እንግዲህ ጥረት እያደረጉ ነው የሚገኙት። ኢዜማ ግን በህወሓት አመራሮች ላይ ብቻ ያነጣጠረ ጥቃት ይፈጸም ሲል እንግዲህ ይህንንም ጠይቋል። ትግራይ ህዝብ አሁን ለጦርነት እያሳየ ያለውን እምቢተኝነት እንዲቀጥልም ጠይቋል። እንዲሁም ደግሞ ጦርነት ሳይጀመር በፊት ማስቆም አለብን በሚል እንግዲህ በአንድ በኩል ለይተምታ ይላል፣ በሌላ በኩል ደግሞ ጦርነት ሳይጀመር ማስቆም አለብን ይላል። አሁን እነ ደብረጽዮን እየቀደመውን የትግራይ የፖለቲካ ወታደራዊ ቦታ መልሰው እየያዙ ነው። ደብረጽዮን ብቻውን ይመታሉ የሚለውን ኢዜማ እንዴት አይቶት እንደሆነ እንግዲህ ወደፊት የምናየው ይሆናል። ለማንኛውም በአንዳንድ የብልጽግና በደጋፊ ፓርቲዎቹ አማካኝነት የሚፈልጋቸውን ጉዳዮች በመግለጫ እንዲወጡ ስለሚያደርግ ከዚህ ጋር እንግዲህ ለይቶ መምታት የሚለው ግብዣ ኢዜማና ህዝብ ስለጠየቀ ሌሎች ስለጠየቁ ነው የሚለውን አብሮ ወደፊት ለማስፈጸም እንደ ግብዓት ሊጠቀምበት ይችላል። ጋምቤላ ክልል ዋና ከተማ ዛሬም ውጥረቶች እንዳሉ ናቸው። የንግድ ቤቶች፣ የፋይናንስ ተቋማት እንዲሁም ደግሞ በአገልግሎት መስጫ ቢሮዎች ወደ ጋምቤላ እንሄዳለን። በጋምቤላ ክልል ጋምቤላ ዋና ከተማ ዛሬም ውጥረቶች እንዳሉ ናቸው። የንግድ ቤቶች፣ የፋይናንስ ተቋማት እንዲሁም ደግሞ አገልግሎት መስጫ ቢሮዎች ተዘግተው ነው የዋሉት። በከተማው የሚታየው ወታደራዊ እንቅስቃሴ የክልሉ ፖሊስ፣ ልዩ ኃይል እንዲሁም ደግሞ አድማ ብተና ከዛ ባለፈ ደግሞ መከላከያና ፌዴራል ፖሊስ ፓትሮሎች በብዛት ይታያል ብለዋል የክልሉን አጠቃላይ ሁኔታ የገለጹ የመረጃ ምንጮች። ሰሞኑን እንግዲህ የክልሉ ምክትል ፕሬዚዳንት መኖሪያ ቤት ጨምሮ በተለያዩ አካባቢዎች ጥቃቶች መፈጸማቸው ይታወቃል። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ